አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ከናንተ ጋር እንዴት ነው? ሀባይቢ ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ዛሬም እንግዲህ እንደተለመደ በሌላ ቪዲዮ የመጣሁት የዛሬ ደግሞ ገራሚ ነው ማለት ነው። እንዴት አያችሁ? እያያችሁት ነው። እስከ መጨረሻ ተከታተሉት። የትም ሀገር ሆናችሁ ደግሞ ኢትዮጵያ ውስጥ መኪና የሚገባበት ሙሉ እናደርሳለን ማዘዝ ትችላላችሁ ማለት ነው። በፈለጋችሁ በምርጫችሁ መሰረት ነው የሚሰራላችሁ። እንግዲህ አሁን አረፋ ስለመጣ እንግዲህ የሁላችሁም ቃል በገባ ሁላችሁ መሰረት በየሰዓቱ እንዲሁ ያሳየኋችሁ መልከላችሁ ነው የሚሆነው ብዬ ቃል በገባሁ ማለት ነው። የሁላችሁም እንደዚሁ በየቀኑ ፎቶ እያነሳው እንደዚህ ቪዲዮ እየለቀኩት ነው ማለት ነው። እነሱን አሳይቼ ወደ ሀገራቸው ምልክ ነው የሚሆነው ማለት ነው። የሁላችሁም በትግስት ጠብቁ። ለአረፋ የተባባል ነው ይደርሳል ማለት ነው። ያው ትግስት ብቻ ነው። ቪዲዮዬን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው ውዶቼ። እንግዲህ ዛሬ በእንደዚህ ሁኔታ በሚያምር መልኩ አረንጓዴ በቤጅ ወይም ደግሞ አረንጓዴ በነጭ ነጭ ወተትም ሳይሆን ያው እንደ ቤጅ የሚባለው በእንደዚህ ሁኔታ በሚያምር መልኩ በእንደዚህ ተዘጋጅቶላታል። ዋጋም ተመጣጣኝ ነው ማለት ነው። ብዙም ያልገነነ በእንትን ሳይሆን ትንሽ ቀነስ ያደርጋል ከመጅ እና ውዶቼ ማሮቼ በእንደዚህ ሁኔታ በሚያምር መልኩ እንግዲህ እንደነገርኳችሁ ይሄ ያለ ለየት የሚያደርገን ዛሬ ማለት ነው። አዲስ ጨርቅ ብቻ ላይ አይደለም እዚህ ላይ መጠቀም እንችላለን። በእንደዚህ ሁኔታ ከአዲስ ጨርቁ የበለጠው ማለት ነው በጣም የሚያምር ለየት ያለ ናት ማለት ነው። ቀልጠፍ ያለ በእንደዚህ አረንጓዴ በቤጅ ከረኑ አዘጋጅቼላታለሁ። እቺን ደግሞ ተጠቅሜላታለሁ ማለት ነው። ማች እንድታረገው እዚች ጋር በጣም የሚያምር ማለት ነው። እንዴት አያችሁ ወዶቼ? ሁላችሁም እንደምትወዱ ተስፋ አደርጋለሁ። እና ወዶቼ በእንደዚህ ሁኔታ በሚያምር መልኩ ይሰራላችኋል ማለት ነው። ከናንተ የሚጠበቀው ማዘዝ ብቻ ነው። የትም ሀገር ሆናችሁ ኢትዮጵያ ውስጥ መኪና የሚገባበት ሙሉ እናደርሰዋለን ማለት ነው። እዘዙ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በነገራችን ላይ ቪዲዮዬ ማለት ነው ዝቅ እያለች ስለሆነ ላዝም ልታበረታቱኝ ይገባል ማለት ነው። እንግዲህ ለውዷ ይሄን ይመስላል ዛሬ ያዘጋጀሁላት ማለት ነው። ይሄ እንግዲህ ወደ አዲስ አበባ ነው መለከው። ከአዲስ አበባ ወደ ኡራጌ ነው መለከላት ማለት ነው። ያው እንግዲህ እንደዚህ የአገር ርቀት ምናምን አያግደንም ማለት ነው ወዶቼ። የትም ሀገር እንልከዋለን። ዋናው መኪና መግባት ብቻ ነው ማለት ነው የሚጠበቀው። በእንደዚህ ሁኔታ ከነሱፍራ እንደዚሁ ደግሞ እየተሰሩ ያሉትም አሉ። ሁላችሁም በትዕግስት ጠብቁኝ ኢንሻአላህ። እንዳልኳችሁ የሁላችሁም እንደዚሁ እያሳየኋችሁ ምልክላችሁ ነው የሚሆነው ማለት ነው። ከናንተ የሚጠበቀው እንዳልኳችሁ ማዘዝ ነው። በፈለጋችሁ ከረን ዲዛይን ይሰራላችኋለሁ። የተሰራውን መውሰድ ከፈለጋችሁ ደግሞ አለላችኋለሁ ወዶቼ። እንግዲህ ይሄን ይመስላል። አበረታቱ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እችን አረንጓዴ እንዴት አያችኋት ማለት ነው። እንደዚህ በእንደዚህ ሁኔታ ቀልጠፍ ባለ መሰረት ሰርቼላታለሁ። የረከቦት ሱፍራ አላት እዚህ ጋር ደግሞ የምግብ ሱፍራ አለ። እስኪ ቀረብ አድርጌ ላሳያችሁ ማለት ነው። የምግብ ሱፍራ እንግዲህ ሰፊም ነው ረጅምም ነው የሚሆነው ማለት ነው። ቤተሰብ ሰብሰብ ብሎ ለመብላት በቂ ነው፣ ከበቂ በላይ። እችኛዋ ደግሞ የረከቦት ናት ማለት ነው ወዶቼ። ይሄን ይመስላል። በእንደዚህ ሁኔታ ትዕዛዟን እሷን ማሳይቻት እግር መንገዴን ደግሞ ቤተሰቦቼን ማሳይቼ መልክ ነው የሚሆነው ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። የሁላችሁም ደግሞ እንደዚሁ እያሳየኋችሁ ማወጣላችሁ ነው የሚሆነው ኢንሻአላህ። እንዳልኳችሁ እንግዲህ አበረታቱን። ለጓደኛ ለቤተሰብ እንዲደርስ እንዲሁ ሼር አድርጎ አበረታቱን ማለት ነው። የትም ሀገር ሆናችሁ ማዘዝ ትችላላችሁ። ደግሞ እንዳልኳችሁ ይሄን ይመስላል። እንግዲህ ለአረፋ በዓል ነው እንግዲህ አሁን እያወጣን ያለ ነው ኢንሻአላህ ወዶቼ። ቤታችንን ክፍት ነው። ቴሌግራም ሊንክ ኮሜንት ስር አስቀምጥላችኋለሁ። እዛ ውስጥ ገብታችሁ አዳዲስ ነገሮችን መምረጥ ወይም ደግሞ የምትፈልጉትም ማዘዝ ትችላላችሁ ማለት ነው ወዶቼ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። እስከ መጨረሻ ተከታተሉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።